እንግዲህ ናዳው በዚህ ትልቅ ሆኖ የሚታየው የመጀመሪያው ነው። በዛ በኩል ተለቅ ብሎ የሚታየው መጀመሪያ የወደቀው ነው። አሁን እኔ በተቃራኒ ሳይድ ስላለው በዚህ በኩል የወደቀው ዋነኛው እየታየ አይደለም። እሱን በዛ በኩል ስናልፍ ማሳያችሁ ነው የሚሆነው። በዚህ በኩል ያለው አሁን ላይ ሜዳውን ጨርሶ መጨረሻ ላይ ፈሶ የመጣ ነው። ይሄ ከላይ ሜዳው ላይ ነው ዋና አደጋ የተፈጠረው። ሜዳውን ጨርሶ ይሄ ወደ ታች ፈሶ የመጣ ነው እና እዚህ ሰፈር ጫፍ ላይ እነዚህ ቤቶች ናቸው የቀሩት። ከዚህ ቤትም ሁለት ሰዎችን ቀብረዋል። የቤት አባወራና ማወራ እዚች ትናንት ከጓሯቸው እዚች አካባቢ ቀብር ሲያስፈጽሙ ነበር እና ያለው እዚህ አካባቢ መልክዓ ምድሩ ከባድ ነው በጣም። ይሄውን እዚህ ሆኜ ወደ ታች ስቀርጽ እታች ድረስ ያለው ቦታ ይታያል እንጂ ቢያንስ ከታች ከሜዳው ከሚታየው ቦታ እዚህ ጫፍ ነው ያለውበት ለመድረስ ወደ 2 ሰዓት የሚጠጋ ሰዓት ወስዶብኛል እና በጣም አካባቢው መልክዓ ምድሩ ከባድ ነው። ከዚህ በኋላም ይሄው የምታዩት አይነት ሰፊ ወንዝ አለ እዚህ አቅራቢያው ላሉ ሰዎች። ከዚህ በኋላም ያለው ጊዜ በጣም አስጊና ለመኖር ምቹ ያልሆነ ነው። መንግስት ቢቻል ሌላ ቦታ ላይ ለሰዎች ሀብት አፍርተው የሚኖሩበትን ቦታ ማመቻቸት አለበት። አሁን ለጊዜው ግን ቤታቸው ፈርሶባቸው ቤተሰቦቻቸውን አጥተው ተቸግረው ያሉ ሰዎች የሚያርፉበት እህል ውሃ እንዲቀምሱ ደግሞ የምግብም ድጋፍ የሚያደርግ ህዝቡም ቢሆን ይሄንን የሚያየው ህዝብ ድጋፍ እንዲያደርግም ጭምር ነው እዚህ ተገኝተን ቦታውን እንድናሳያችሁ የወደድነው። በፎቶ ብቻ ያለው ነገር በትክክል እዚህ ያለውን አደጋ ስለማያሳይ እስከ ውስጥ ድረስ ያለውን አሁን እንዲሁ በላይቭ የተከታተላችሁ መቆየት ትችላላችሁ። ውስጥ ድረስ ያለውን አደጋ ምን እንደሚመስል እናሳያችኋለን። ተሰብስቦ የተከመረ እህል ተበትኖ አልቋል። እንሰት በቃ ያለው ነገር እዚህ ያለ ነገር ሆኖ ያልወደመ ምንም ነገር የለም። ህይወት ጠፍቷል፣ ንብረት ወድሟል። ከዚህ በኋላ እዚህ አካባቢ ላይ የመኖር እንትንም የለም። ካያችሁ አጠቃላይ አካባቢ ምንጭ ነው። ሁሉ ተራራው ሙሉ ምንጭ አለው። ምንጭ አለ ማለት ደግሞ አፈሩ ውስጡ ሲለሰልስ እዛ መቆየት ስለማይችል ይናዳል። ሌላ ጊዜም ናዳ እየመጣ አካባቢውን የማዋጥ ፖቴንሻል ስላለ መንግስት ሌላ ምቹ ሁኔታዎችን ለህዝቡ መፍጠር አለበት። ይሄው በሁለት በኩል በዚህ በኩልም ቅድም በዛ በኩል ያለውን ወንዝ አሳይቻችኋለሁ። በዚህ በኩል ያለው ወንዝም ወደዛ ማዶ ተሻግሮ ትምህርት ቤቱን ጭምር ነው ያዋጣው። እዚህ ጋር ትምህርት ቤት አለ ይታያችሁ እንደሆን ማዞዶሻ አንደኛ ደረጃ ትምህርት ቤት ተውጧል። በዚህ በኩልም ያለው ወንዝ እንግዲህ አካባቢ ላይ ብዙ ነገር አውድሞ በኩይሌ በኩል ያለው ወደታች አውድሞ ወርዷል። እዚህ አሁን ዝናብ ሲዘንብ ነበርና ዝናቡ ካባራ በኋላ የአካባቢው ህዝብ እንግዲህ አስክሬን ፍለጋውን ለመጀመሪያውን ወጥቷል። የቀረውን አስክሬን ፍለጋ ወጥቷል። መንገዱ አሁን ትናንት በዚህ በእንትኑ ጭቃው መሃል ነው ያለፈነው። ሌላ መንገድ አለ? በላይኛው ከሄድ ነው እንደዛ አያሻግርም። አዎ ያ አያሻግርም። ስለዚህ አሁን በዚህ ትንሽ በውሃ ብናልፍ አሪፍ ነበር። በሱ እንለፍ አይደል? አዎ
እዚህ ጋር መቃብር ትናንት የተቀበረበት ነው አይደል? አዎ 3 ቦታ ነው። 3 ቦታ ከመቶ በላይ ህዝብ ነው እዚህ ውስጥ የገባው። እዚህ ጋር የተቀበረው? አዎ ከመቶ በላይ ያ እዛ የቀረው ያለ ነው። ይህ ሰዎች ውስጥ ያለ ነው እዚህ የቀረው ውስጥ ያለ። እዚህ ጋር እንግዲህ የተቆፈረ እዚሁ በአቅራቢያው የቀበሩ ነው ያሉት። ይሄው እዚህ ጋር የተቀበረ ቦታ ነው። የተደረደረው ቦታ ቀብር ቦታ ነው። ይሄ እንዳለ የተደረደረው ወደ ታች ተሸክሞ ለማውረድም ሁኔታዎች በጣም ከባድ ስለሆኑ እዚህ በተገኘበት ቦታ እየተቀበረ ነው። እዚህ ቤት ሁለት ሰው ከዚህ ሰውነት እኛ ስናወጣ ተነቅላ ውስጥ ቀረ። ከዛ ቆፍረን እግሯን ብቻ ወገቧን ብቻ ነው ያወጣነው። ሰውነቷ ለየ ብቻ? አዎ ወገቧ ብቻ። መቃብር ነው አይደል? በል በዚህ በኩል አለ መሻገሪያ እኮ። በዚህ ለምን ሄደን ተሻገረን በዛ ጫፍ አንወጣም? ኦኬ ቅርብ ላይ ሆኖ እሺ እሺ صاروا الشام لوري انا انت قويت راس دي سوف اسيك قويت راس دي استقبل انا بقول لك يا زين ايه ايه